ዛሬ ራቁትን በአደባባይ መውጣት እኮ ክብር የሆነበት ዘመን ላይ መጣ ነው። ዛሬ ክፉ ነገር መናገር፣ መሳደብ፣ የሆነ ነገር ማድረግ እኮ ታዋቂ የመሆን እኮ ዘመን ላይ አልደረስንም እንዴ? በጣም ብዙ ሰዎች የሚከተላቸው ሰዎች እኮ እንደዚህ በጣም እንደው ለማህበረሰቡ ለራስ ምሳሌ የማይሆኑ ብዙ ሰዎች እኮ ሰው በጣም ብዙ ቪው ሰጥቶ በጣም ብዙ ላይክ ሰጥቶ እውነቱን ነው ለየትኛው ዘመን ምን ችግር አለ ፈታ ቢል ዘና ቢል ብለን እኮ ጭራሽ ደጋፊ እኮ የምንሆንበት ዘመን ላይ ነው የደረሰው። ይሄ የሚነግረን በምክረ ካህን ሕይወት ውስጥ ስለማንሄድ ደካማና ጠንካራ ጎናችን እየለየን ወደ ትዳር ስንገባ ወደ ትክክለኛው ትራክ ውስጥ ለመሮጥ ስለሚረዛ። ሌላው እኔ ለጋብቻ ብቁ ነኝ ወይ ብለን ደግሞ ራሳችንን የምንፈትሽበት ጊዜ ነው። ይሄን ለመሸከም ያስተሳሰብ ደረጃ ላይ ነኝ ወይ ብለን አንዱ በዚህ ሁኔታ ውስጥ ቅድመ ሁኔታ ራሳችንን መፈተሽ አለብን። ምክንያቱም ወደ ትዳር ልንገባ ነው። ሌላ አካል ልሸከም እኮ ነው እኔ፣ እሷም ደግሞ እኔ ልትሸከመኝ እኮ ነው። ስለዚህ እኔ መጀመሪያ ራሴንስ መሸከም እችላለሁ ወይ ብለን መጠየቅ አለብን። አንዳንድ ጊዜ ቅድም ብያለሁ፣ በቃ አሁን ብዙ እህቶቻችን እድሜ ይደርስና ወይ ደግሞ በቃ ነገ ልጅ አለመውለድ ይመጣል ተይ በጊዜ ነው የሚል እንደዚህ ያለ ተጽዕኖዎች ይመጡና አንዳንድ ጊዜ እኛ ራሳችንን ሳናዘጋጅ እንዲህ ያለውን ፈተና ብቻ ለማለፍ ብቁ ሳንሆን እንገባና ከዚያ በኋላ እንደው በቃ ሲኦል ይሆንብናል። ያ የምንጸድቅበት ትዳር፣ ድነት የምናገኝበት ትዳር፣ ወደ መንግስተ እግዚአብሔር ተያይዘን የምንገባበት የዓላማ ሁሉ ድብልቅልቅ ያለ ህይወት ውስጥ ይሆናል። አንዱ ይሄን ብቁ ነኝ ወይ ብለን ራሳችንን የምንፈትሽበትና ብናይበት ነው። የመጨረሻው ደግሞ ለመኖር የሚያስፈልገን መተዳደሪያ ነገሮች ደግሞ የምናዘጋጅበት ጊዜ ነው። እንዲሁ ፍቅር ስላለን ብቻ ተያይዘን ወደ ትዳር አንገባም። ሰዎች የምንበላው ምንጠጣ ያስፈልገናል። አየር ላይ አንኖርም። ቤት ኪራይ ከፍለን ነው። ከዚያም በኋላ ደግሞ ወደ ራሳችን ነገር ነው የምንሄደው። ስለዚህ ቢያንስ እንደው ሰርተን ምንገባና ባለን ነገር እግዚአብሔር እንዲባርክልን በእምነት የምንቆም መሆን መቻል አለብን። አንዳንድ ጊዜ በጣም እንደዚህ ያሉ ትኩስ ፍቅር ስሜት ሲኖረን አንዳንዴ እንዲህ ያሉትን ነገሮች የማናይባቸው ጊዜያቶች አሉ። ቀፍ ብለን ወይ እሷ እናትና አባቷን ጥላ በቃ ዘው ብላ የምትሄድበት እንዲህ ያሉ ነገር በጣም አፍላ የሆኑ ነገሮችን ያለማስተዋል ነው። እና ምንገባው ረጅም ጉዞ፣ ነገ ልጆች ይፈጠራሉ። ለነዛ ልጆች ደግሞ ከእግዚአብሔር ቀጥሎ ኃላፊነት አለብን እኛ። ስለዚህ እሱን ሁሉ አስበን አርቀን የምናይበት ጊዜ ነው እና በዚህ መንገድ ራሳችንን የምናይበት ጊዜ መሆን መቻል አለበት። የመጨረሻው የጋብቻ ዝምድና እንዳይኖር ደግሞ እንደ ቅድመ ሁኔታ ጥንቃቄ የምናደርግበት ሁኔታ መኖር አለበት። በመጽሐፍም ለምን በኋላ መጽሐፋዊ ያልሆነ ህይወት ውስጥ እንዳንገባ ከታዘዝነውም እንዳንወጣ በትክክል በዚህ ህይወት ውስጥ አንዱ ምክረ ካህኑ የሚጠቅመው ይሄ ነው። በዚህ መንገድ እናደርጋለን እና ይሄንን ገንዘብ ማድረግ አለብን። ብዙ ጊዜ አሁን አይተሽ ከሆነ ሽምግልና ሲኬድ ለአንዲት ሴት ታጭ በጣም ብዙ ሰው የሚጠይቀው ምንድነው እንደገባ በቂ የሚያስተዳድርበት ገንዘብ አለው፣ እሷን የሚያኖርበት ቤት አለው፣ የሆነ ነገር አለው፣ እንደዚህ አሁን ዝምድና አለው። ጥሩ ናቸው እነዚህ ጥያቄዎች፣ ግን አንዱም ሰው እግዚአብሔር አለው ወይ ብሎ ሲጠይቅ አትሰሚ። ምክንያቱም ሰማያዊውን የያዘ ሰው እንዴት ምድራዊ ነገር እንዴት ይጎልበታል? ስለዚህ አንዱ ይሄ ራሱ እዚህ የሽምግልና ህይወታችን ተጫጭተን ወደ ጋብቻ ስንገባ ራሱ በጸሎት የተጀመረ ነው። አሁን አብርሃም ለልጁ ይስሐቅ ሽማግሌ ሲልክ ሎሌው ምንድን ያለው? ሂድ ስለ ርብቃ ሲነግረው ገመሎቹን ጭኖ ምን ብሎ ተነስቶ ሄደ። በዚያ ውሃ ባለበት ቦታ ላይ ከዛ ከእንስራዋ አውጥታ አንተም ጠጣ ለግመሎቹ ማጠጣ የምትልህ እሷ ትክክለኛ የይስሐቅ ረዳት ነች የሚል ምልክት ነበረው አይደል እንዴ ሎሌው። ግን የአብርሃምን ሐሳብ ከተቀበለ በኋላ ግን ኦሪት ዘፍጥረት ምዕራፍ 24 ምንድነው ያለው? ያሎሌ ወደ እግዚአብሔር ዘንድ ጸለየ፣ አባቴ የአብርሃም ፍቃድ እንዲፈጸም እኔም ወደምሄድበት ወደምጓዝበት ነገር። አየሽ እንደዚህ ነው። ምልክት እኮ ነግሮታል ምን አይነት እንደሆነች። ግን ያ ምልክቱ እንኳን እንዲፈጸም የሚያሳስት ነገር እንዳይኖረው የአብርሃም አምላክ እግዚአብሔር ፍቃዱ እንዲሆን ለዚህ ነው ቅድም ከጸሎት ጀምሮ እንዲፈቃድ እግዚአብሔርን እየጠበቅን የምንመጣበት ህይወት ሲሆን በቃ ይስሐቅ እኮ ያኔ እናቱ ሞታበት ነበራት። ግን ልክ ርብቃን ሲያያት ምንድነው የሚለው መጽሐፍ? የእናቱንም ሐዘን ረሳ ነው የሚለው። እሺ ምትክ ሆነችለት ማለት ነው። እንዲህ አይነት ትክክለኛ ህይወት እንዲሆን ከጸሎት ጀምረን ኦርቶዶክሳዊ የትዳር ህይወትን ተምረን
በምክረ ካህን ቆይተን ከዚያም በኋላ ደግሞ ስለ ጋብቻ በቂ የሆነ ግንዛቤ ኖሮን መሸከም የምንችልበትን አቅም አዳብረን የዝምድናችንን ለይተን ከዚያ በኋላ ወደዚህ ወደ ሆነው ህይወት የምንገባበት መንገድ መኖር አለበት። መልካም። እሺ ቀሲስዬ፣ እንግዲህ አንዳንድ ሰዎች ከሁለቱ አንዱ የስጋ ድንግልና ቢኖረውና ሌላው ሰው ደግሞ ባይኖረው በተክሊል መጋባት ይችላሉ ወይ የሚለው ይሄን ባጭር ቃል ለመለሰው ብዙ ሰዓት ሳልወስድ አሁን አልሸሹም ዞር ያሉ ነች። አሁን አንዳንድ ሰዎች በዚህ በእኛ ዘመን የሆነ ብልጣ ብልጥ የምንሆንባቸው አንዳንድ ጉዳዮች አሉ። ይህ ብልጥና ብልጥነታችን እንደው እግዚአብሔርን ቤት አይቀርልንም። አሁን የምታያት እንደዚህ በእሷ ድንግልና እሱም አብሮ ድንግል ይሆናል፣ በእሷ ድንግልና በእሱ ድንግልና እሷም አብራ በዛ ድንግልና ትጎበኛለች የሚል ፍጹም መጽሐፋዊ ያልሆነ ቤተክርስቲያን የማታስተምረው እንዲሁ እኛ ራሳችን ለፍላጎታችን የምንቀሰቅሳቸው ማስታወቂያዎች ናቸው። እንደዚህ በእውነቱ የቤተክርስቲያን ትምህርት እንደዚህ የለም። ከሁለት አንዱ ድንግልናቸውን የጠበቁ ካሉ በምክረ ካህን በዚያ ብለን የለ ቅድም አይደለ? ለዚህ እኮ ነው አስቀድሞ ምክረ ካህን የሚያስፈልግ። ቅድም ያነሳ ነው እኮ ለዚያ ነው። አይ በዚህ ህይወት እኔ ድንግልናዬን ጠብቄ ነው ያለሁት፣ አይ እኔ በዚህ ህይወት ድቀት አጋጥሞኝ እንዲህ ያለ ነገር አጋጥሞኛል፣ ይታወቃል። በቃ በምክረ ካህን ማድንግል እንደሆነ ማድንግል እንዳልሆነ እኮ ይታወቃል። ስለዚህ ከዛ በኋላ ድንግል የሆነው ሰውም ድንግልናውን ጠብቆ ወደ ጋብቻ ህይወት ውስጥ እንዲሄዱ እኮ ነው። በምክረ ካህን አንዱ እኮ የጋራ ውይይት፣ ድጋፍ፣ ምክክር የሚደረገው እኮ ለዚያ ነው። አይ በቃ አንደኛው ድንግልናውን ስላጣ ግድ የለም በቃ አንተም ድንግልናን ጣና ወይም አንቺ ድንግልናሽን እጪና ተጋግዛችሁ ትኖራላችሁ የሚባል የለም። የጠበቀው ክብሩን እንደያዘ እንዲጠብቅ በዚያ ጊዜ ወቅት በቃለ እግዚአብሔር በምክር እንዲህ ያሉ ህይወታቸውን ጠብቀው ለክብር የበቁትን አባቶች እናቶችን ምሳሌ እያደረገ ቅዱሳት መጻሕፍት እየተማረ ይቆያል። ለዚህ ድንግልናውን ለጠበቀው ሰው ቅድም እንዳለው በምክረ ካህን በዚያ ጊዜ ስለሚታወቅ ለጠበቀው በቃ ምንም ጥያቄ የለው አክሊል ይደረግለታል። አክሊል እኮ የሚደረግለት ለሌላ አይደለም እኮ ስለጠበቀው ስለ ክብሩ እኮ ነው እንዴ። ሌላው ሰው ድንግልናውን ሳይጠብቅ አለ እኮ አጠገቡ የቆመው ሰው። ይሄኛው ሰው ድንግልናውን ማጣት የሚያስችል ስጋዊ ፍትወት ስሜት ሳይሰማው ቀርቶ ነው እንዴ? አይደለም። ተቋቁሞ ቤተ ክርስቲያን ክብር ሽልማት የምትሸልመው እኮ ተክሊል እኮ ከሰባቱ ሚስጥራተ ቤተ ክርስቲያን አንዱ እኮ ሚስጥር ተክሊል እንዴ። ሽልማት እኮ ነው ቤተ ክርስቲያን የምታበረክተው ሽልማት እኮ ነው። ስለዚህ ለጠበቀው ሰው ያንን ሽልማት ታበረክታለች። ላልጠበቀው ሰው ደግሞ አይ በቃ እንግዲህ አንተ ድንግልናን አልጠበቅክም ብላ አትመልስም። ደግሞ ለዛ የማስባን ጸሎት ይደረግለታል። አሁን በዘመናችን ግን የምናየው ጉዳዩ ምንድን ነው? ይሄ ለምሳሌ ለሰው እይታ እንዳንሰናከል በቃ ግድ የለም አንተም በሷ ድንግልና አብረ ተክሊል አድርግ ተባብለው እንደዚህ የሚመጡ ሰዎች አሉ። ይሄ ፍጹም ስህተት። ለታይታ አይደለም ያደረግነው ተክሊል ያደረግነው ካባ ብቻ የገባነው ቃል ኪዳን ብቻ አይደለም እኮ የጋብቻው ስርዓት። ዋነኛው እኮ ሁለቱን አንድ የሚያረጋቸው ከክርስቶስ ሥጋና ደም። ስለዚህ እየቀረብን ያለ ነው ወደ ክርስቶስ ፊት ነው። ስለዚህ ማንን ነው እየዋሸን ያለ ነው ማለት ነው? ተቀርጾ ስለሚቀረው ካሜራ ነው ወይስ በዛን ሰርግ ዕለት ያደምናቸው ቤተሰቦቻችን፣ ወዳጆቻችንን፣ ዘመዶቻችንን ነው የምናፍረው? በእውነቱ ማንን ነው ማፈር የሚገባን? የማንስ ክብር ነው የሚበልጠው? በእውነቱ ይህም ቆም ብሎ ማሰብ ያስፈልጋል። ስለዚህ ሰው ወደ እግዚአብሔር ፊት እየቀረበ ሰዎች ምን ይሉኛል የሚለውን ሐሳብ ይዞ እግዚአብሔር ምን ይለኛል የሚለውን መለኮታዊ ኃይልና ስልጣን መርሳት የለበት። ስለዚህ ለሰው እይታ ብለን ማድረግ የለብንም። ግን ደግሞ አንዳንድ ጊዜ እኔም ስለሚያጋጥመኝ ነው። ለምሳሌ ከጋብቻ በፊት እንደ ኦርቶዶክሳውያን ትምህርቶች ቅድም እንዳለ ጋብቻ ስንማማር ድንግልናዋን የጠበቀች እህት አይ በቃ ግድ የለም ለእይታ ተነጣጥለን ከምንሆን እኔም አክሊሉን አላድርግ ብለው ባላቸውን የሚያከብሩ አንዳንድ ንስቶች ያጋጥመኛል።
ግድ የለም በቃ አብረን ነው። እኔ ማድረጌ አሪያ ሆኖ ሳለ ግን ደግሞ እሱን ለነቀፌታ እንዳይልጥልበት ብላ ስለ አብሯት ስላለ ወዳጇ ባሏ እሱም ደግሞ ስለሚስቱ ይሄንን አስበው በእንደዚያ መንገድ ሳያደርጉ የሚቀሩ አሉ። እና ይሄንን በምክክር የሚደረግ ነው። አይ በቃ እሱ እንዲህ ስለሆነ አንቺ አውልቂ ተብሎ አይደለም፣ አንተም አውልቅ ተብሎ በምክክር በእነሱ